ሰላም ጤና ይስጥልን እንኳን ወደ ነጋሪት መረጃ በደህና መጡ። የዕለቱን ዋና ዜናዎች ይዘን ቀርበናል። አስፈላጊ መረጃዎችንና ትኩስ የዜና ክስተቶችን በፍጥነት በግልጽ ደንትና በተጠያቂነት እናቀርብላችኋለን። ውጊያውን አናንዛዛውም ሲሉ ጀነራል ባጫ ደበሌ ተናገሩ። ሱዳኖች ጦርነት ጀምራለሁ ብለው ካሰቡ አናንዛዛውም ሲሉ ተናግረዋል። የሱዳን መንግስት በራሱ ጦርነት ነው ያለው። የሱዳን መንግስት የራሱን ጦርነት ሳይጨርስ ወደ ኢትዮጵያ የሚያልፍ ከሆነ እድሜው አጭር ነው ይጠፋልን ብለዋል። የኢትዮጵያ መንግስት ያለውን ሙሉ አቅምና ኃይሉን ተጠቅሞ መጨረስ ነው የሚፈልገው። እንደ በፊቱ የሚንዛዛበት ምክንያት የለም። ከጀመርክ በአጭር ጊዜ መጨረስ ነው። እንደ በፊቱ ምሽግ ይዘን ደጀን ይዘን እረፍት አድርገን እንደገና ላደራጅ ወዘተ የሚሮጥበት አይደለም። ውጊያው በቴክኖሎጂ ነው ሲሉ ተደምጠዋል። በራያ አላማጣ የድሮን ጥቃት ተፈጸመ። በራያ አላማጣ መረዋ በተባለ ትምህርት ቤት ዛሬ ነሐሴ 4 ቀን ከጠዋቱ 2 ሰዓት የድሮን ጥቃት መፈጸሙ ታውቋል። የህወሓት ታጣቂዎች ትናንት ምሽት ላይ የክፍላቸው የጦር መሳሪያ ክፍፍል አድርገው ዛሬ ከመረዋ ትምህርት ቤት ጭነው ለመውሰድ በዝግጅት ላይ እንዳሉ ጥቃቱ መፈጸሙ ተነግሯል። በታጣቂዎች ላይ ጉዳት መድረሱና ወደ አላማጣ ሆስፒታል ተሽከርካሪዎች ሲመላለሱ ነበር ተብሏል። በአካባቢው ከፍተኛ የጦርነት ዝግጅት እየተደረገ መሆኑን የሚያመለክቱ ተደጋጋሚ መረጃዎች እየወጡ ነው። ወደ ጫካ የወጣ ነው ምክክር ባለመኖሩ ነው ሲሉ ካፒቴን ማስረሻ ሰጤ ተናገሩ። በአየር ኃይል ካፒቴንነት ያገለገሉትና በአማራ ክልል ግጭት ወቅት የታጣቂዎች መሪ የነበሩ ካፒቴን ማስረሻ ሰጤ የትጥቅ ትግል የህዝብን መከራ ከማራዘም ውጭ ጥቅም እንደሌለው በመገንዘብ ከጓደኞቻቸው ጋር የሰላም አማራጭን መቀበላቸውን ገልጸዋል። ወደ ጫካ ለመውጣት የተገደዱት በመነጋገርና በመመካከር ችግሮችን ለመፍታት ባለመቻሉ እንደነበር የጠቀሱ ካፒቴኑ በአሁኑ ወቅት በኢትዮጵያ ሀገራዊ ምክክር ኮሚሽን ሂደት ላይ እየተሳተፉ ይገኛሉ። የተጀመረው የምክክር ሂደት አካታች፣ ፍትሐዊና ገለልተኛ መሆኑን ጠቅሰው የውጭ ጠላቶችና ጽንፈኛ አስተሳሰቦች ሀገር እንዳይበታተኑ ብቸኛው መፍትሄ ውይይትን ማስቀደም እንደሆነ አሳስበዋል። በኩምሩክ ከተማ የጅምላ መቃብሮች ተገኙ። በሱዳን ብሉ ናይል ክልል በፈጣን ድጋፍ ኃይሎች የተገደሉ የ25 ሰላማዊ ሰዎች አስክሬን የያዘ የጅምላ መቃብር መገኘቱን አንድ የአካባቢው ባለስልጣን እሁድ ዕለት አስታውቋል። መቃብሩ የሴቶች የህፃናትና የሆስፒታል ሰራተኞች አስክሬን የያዘ መሆኑ ተገልጿል። በኩምሩክ ከተማ የጅምላ መቃብር መገኘቱ የተሰማው የሱዳን ሰራዊት ካርቱምና ጌዜራ ግዛቶችን ከእስራኤል አፍ ነጻ ካወጣ በኋላ የሱዳን ሰራዊት ካርቱምና ጌዜራ ግዛቶችን ከአርኤስኤፍ ነጻ ካወጣ በኋላ ተመሳሳይ የጅምላ መቃብሮች መገኘታቸውን ተከትሎ ነው። የኩምሩክ ከተማ ኮሚሽነር አብደል አቲ ሙሐመድ አልፋኪ በሰጡ መግለጫ የሰራዊቱ አባላት ታጣቂ ቡድኑን ከከተማዋ ካባረሩ ከአንድ ወር በላይ በሆነ ጊዜ ውስጥ በሰሜን ምስራቅ የከተማዋ ክፍል ባካሄዱት የማጽዳት እንቅስቃሴ መቃብሮችን ማግኘታቸውን ገልጸዋል። አልፋኪ አክለውም ተጎጂዎቹ የተገደሉት አርኤስኤፍ በከተማዋ ላይ ጥቃት በሰነዘረበት ወቅት የአጥፍቶ ጠፊ ድሮኖች ለማስወንጨፍ ይጠቀሙበት የነበረው ጄበል ፋንካት በተባለ ኮረብታ አቅራቢያ መሆኑን ተናግረዋል። ታጣቂዎች ከውጭ ኃይሎች ጋር በመሻረክ ያልተቀደሰ ጋብቻ ፈጥረዋል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ በኦሮሚያ፣ አማራና ትግራይ ክልል የሚንቀሳቀሱ ታጣቂ ኃይሎች መንግስትን ማሸነፍ እንደማይችሉ ሲረዱ ያልተቀደሰ ጋብቻ መፍጠራቸውን ገልጸዋል። ታጣቂዎቹ ኤርትራንና ሱዳንን ጨምሮ ከውጭ ተዋናዮች ድጋፍ ለማግኘት የሚያደርጉትን እንቅስቃሴ ህዝቡ በጥንቃቄ ሊረዳው እንደሚገባ ያስገነዘቡት ጠቅላይ ሚኒስትሩ ቀደም ሲል ሀገሪቱን በብቸኝነት መራ የነበረው ቡድን ያጣውን ስልጣን በኃይል ለመመለስ ማሰቡ ለሀገሪቱ ግጭት መንስኤ መሆኑን ገልጸዋል። ሆኖም እኛ እውነት ስለያዝን እናሸንፋለን ብለዋል። ዶክተር ቴዎድሮስ አድሃኖም በኢትዮጵያ ወቅታዊ የጸጥታ ሁኔታ ላይ ያላቸውን ስጋት ገለጹ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በትናንትናው ዕለት በይፋዊ የማህበራዊ ትስስር ገጻቸው ባስተላለፉት መልእክት በኢትዮጵያ የተለያዩ አካባቢዎች እየተካሄደ ያለው የትጥቅ ግጭት እንዲቆምና በአስቸኳይ ወደ ሰላማዊ አማራጭ እንዲመጣ ጥሪ አቅርበዋል። ዋና ዳይሬክተሩ ባሰፈሩት ጽሑፍ ኢትዮጵያ የሚያስፈልጋት ሰላም እንጂ ተጨማሪ ጦርነት አይደለም በማለት ሀገሪቱ ያለችበትን አስከፊ የጸጥታ ሁኔታ አመልክተዋል። ዶክተር ቴዎድሮስ አድሃኖም በዝርዝር በገለጹት ነጥብ በአማራ ክልል ለ3 ዓመታት የዘለቀው የትጥቅ ግጭት የበርካታ ዜጎችን ሕይወት መቅጠፉን ገልጸዋል። በተጨማሪም በኦሮሚያ ክልል ያለው ደም መፍሰስ መቀጠሉን፣ በትግራይ ክልል ዳግም ወደ ግልጽ ጦርነት የመግባት ስጋት መኖሩን እንዲሁም የአፋርና የቤኒሻንጉል ጉሙዝ ክልል በግጭትና በአመጽ ውስጥ መቆየታቸውን በአጽንኦት ጠቁመዋል። ኢትዮጵያውያን ከዚህ የተሻለ ሰላማዊ ሕይወት ይገባቸዋል ሲሉ ንግግራቸውን ደምድመዋል። ራሱን ጽምዶ በሚል የሚጠራውና ህዝብ
ህዝባዊ መሰረት የሌለው ህገወጥ ቡድን ሁሉም ሊታገለው ይገባል ሲል ግንባር ህዝባዊ ማዕበል ብርጌድ ንሓመዱ ተናገሩ። የኤርትራ አምባገነን ስራን ለመታገል የተቋቋመው ግንባር ህዝባዊ ማዕበል ብርጌድ ንሓመዱ በወቅታዊ ጉዳዮች ላይ መግለጫ ሰጥቷል። ግንባር ህዝባዊ ማዕበል ብርጌድ ንሓመዱ በመግለጫው ጽምዶ በሚል ራሱን የሚጠራው ህገወጥ ቡድን እንቅስቃሴ ለቀጣናው ስጋት በመሆኑ ሁሉም አጥብቆ ሊቃወመውና ሊታገለው እንደሚገባ አስገንዝበዋል። በኤርትራ ህዝባዊ መሰረት ያለው መሆኑን ያስታወቀው ግንባሩ የጦርነት አባዜ የተናወጠው ጽምዶን እንደማይደግፍና ዋነኛ ዓላማውም የዚህ ቡድን የጥፋት መንገድ መከላከልና ማክሸፍ መሆኑን ገልጸዋል። የኤርትራ ህዝብ በጦርነት ብዙ ዋጋ የከፈለ በመሆኑ ጦርነት እንደማይበጀውና እንደማይፈልግ በመግለጽ ትኩረቱ ለችግሮች ዘላቂ መፍትሄ ማምጣት ላይ መሆኑን ጠቁመዋል። ሆኖም ጽምዶ የጦርነት ሀሳብን የሚራመድና ቤተሰቦቻቸውን በግዳጅ እያፈሰ የሚወስድ ነው። ይህም ለትግራይና ለኤርትራ ህዝብ አልፎም ለቀጣናው ትልቅ ስጋት ነው ብለዋል። በመሆኑም ሁሉም ወገን ይህንን ህዝባዊ መሰረት የሌለው ቡድን በጋራ ሊታገለው እንደሚገባ ያሳሰበው ግንባሩ በኤርትራ ስላለው የፖለቲካና ማህበራዊ ቀውስ ዙሪያ ማብራሪያ ሰጥቷል። ባለፉት 30 ዓመታት በስልጣን ላይ ባለው አምባገነን መንግስት ምክንያት ኤርትራውያን በርካታ ፈተናዎችን እንዳሳለፉና ሀገር እያላቸው ሀገር እንደሌለው ዜጋ እንዲኖሩ መፍረዱን አስረድቷል። በአምባገነኑ ስርዓት ምክንያት ዜጎች በከፋ ድህነት ውስጥ እንዲኖሩ መደረጉን ተከትሎ በርካቶች ሀገራቸውን ጥለው ወደ ተለያዩ ሀገራት ተወስደው ለመኖር መገደዳቸው ነው መግለጫው ያመለከተው። ግንባር ህዝባዊ ማዕበል ብርጌድ ንሓመዱ የተመሰረተው ይህንን የህዝብ ሰቆቃ ለመቀልበስ መሆኑን የተገለጸ ሲሆን ዋነኛ ዓላማውም አምባገነኑን ስርዓት ታግሎ በመጣል ህዝባዊ መንግስት መመስረት መሆኑን አብራርቷል። ሀገሪቱን ወደ ዲሞክራሲያዊ ስርዓት ለማሻገር ጽኑ ትግል እንደሚያደርግ ያወሳው ግንባሩ ኤርትራ ከጎረቤቶቿ ጋር እንዳትገናኝ ተደርጋ የቆየችበት ዝግ አሰራር ሰብሮ በመውጣት ትስስሯን ወደሚያጠናክርበት ምዕራፍ ለማሸጋገር ጠንክሮ እንደሚሰራ አስታውቋል። አቶ ጌታቸው ረዳ ዘለግ ያለ መግለጫ ወጡ። መግለጫው የህወሓት አመራር ከፌዴራል መንግስቱ ጋር ያለውን ልዩነት በሰላማዊ መንገድ መፍታት እንደማይቻል በይፋ ማወጁንና የትግራይ ህዝብ ደህንነት የሚረጋገጠው በብልጽግና ፓርቲ መቃብር ላይ ብቻ ነው ወደሚል አደገኛ የጦርነት አቋም መሸጋገሩን አጋልጠዋል። ለወራት ሲካድ የነበረው የህወሓት አመራሮች ጥምረት አሁን ላይ የአደባባይ ሚስጥር መሆኑን የገለጹት አቶ ጌታቸው አመራሩ የፕሪቶሪያውን የሰላም ስምምነት አጥብቀው ከሚቃወሙ የውጭና የውስጥ ኃይሎች በተለይም ከአስመራው መንግስት ጋር በይፋ መስራት መጀመሩን አስታውቀዋል። ዶክተር ደብረጽዮንና ግብረ አበሮቻቸው በስም የጠቀሱት አቶ ጌታቸው የቡድኑ ዓላማ ምዕራብ ትግራይን በሰላማዊ መንገድ ማስመለስ ሳይሆን አዲስ አበባ ያለውን የፌዴራል መንግስት በኃይል መገልበጥ መሆኑን አብራርተዋል። ይህም የፌዴራል መንግስቱን የመገልበጥ ህልም ፈጽሞ ሊሳካ የማይቻልበት መሆኑን የገለጹት አቶ ጌታቸው ነገር ግን ሙከራው በቀጣናው ሰላምና በትግራይ ህዝብ ህልውና ላይ የሚያስከትለው አደገኛ እጅግ የከፋ እንደሚሆን አስጠንቅቀዋል። በቅርቡ በሽሬና አካባቢ የተፈጠረው ግጭት በማሳያነት ያነሱት አቶ ጌታቸው ሁኔታው ምን ያህል አደገኛ ደረጃ ላይ እንደደረሰ አመልካች ነው ብለዋል። በወቅቱ በቁጥጥር ስር የዋለው ከፍተኛው የጦር መሳሪያ የዚህ አደገኛ ጨዋታ የመጨረሻ ግብ የትግራይ ህዝብ ችግር መፍታት ሳይሆን የኢትዮጵያ መንግስት ማፍረስ መሆኑን በግልጽ ያሳያል ብለዋል። ወደ ትግራይና ሌሎች የሀገሪቱ ክፍሎች በድብቅ የሚደረገው የከባድ የጦር መሳሪያ ዝውውር በአፍሪካ ቀንድ የሰላም ጥረት ላይ የተጋረጠ የቅርብ አደጋ መሆኑን አክለዋል። አቶ ጌታቸው የትግራይ ሰራዊት አባላት ለጥቂት ጦርነት እንደ ጡረታ አቅዳቸው ለቆጠሩ ወንጀለኞች ሲሉ ህይወታቸውን እንዳያባክኑና አመራሮቹን ይበቃል እንዲሉ ጥሪ አቅርበዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የህወሓት አመራሮች እንደ መጠቀሚያ በማድረግ በትግራይና በአማራ እናቶች ህጻናት ደም ትግራይን የመከላከያ ቀጣና ለማድረግ እየሰሩ መሆኑን አጋልጠዋል። በተጨማሪም የፌዴራል መንግስቱ ለፕሪቶሪያው የሰላም ስምምነት ሙሉ ትግበራ ቁርጠኛ ሆኖ እንዲቀጥል ለሚደረጉ ተደጋጋሚ ትንኮሳዎች ትዕግስት እንዲያሳይና ለሰላም የሚሆኑ በሮችን ሁሉ ክፍት አድርገው እንዲቆዩ ጠይቀዋል። አቶ ጌታቸው በጦርነት ዝግጅት ፊት ዝምታን መምረጥ ከተባባሪነት እንደማይለይ በማሰብ ዓለም አቀፍ ማህበረሰብ አስቸኳይ እርምጃዎችን እንዲወስድ አሳስበዋል። ከዚህም እርምጃዎች መካከል የድንበር አቋራጭ እንቅስቃሴዎችን ለማረጋገጥ የሳተላይትና የመሬት ላይ ክትትል ማሰማራት፣ ግጭት ለሚቀሰቅሱ ወታደራዊና የፖለቲካ ተዋናዮች ተጠያቂነት ማስፈን እንዲሁም የሲቪሎችን ደህንነት ማስቀደምና በቀጣናው ካሉ ሁሉም ኃይሎች ሙሉ ወታደራዊ ግልጽነትን መጠየቅ የሚሉትን በዋናኝነት ይገኙበታል። ይህን የዛሬውን የነጋሪት መረጃ ዝግጅታችን እዚህ ላይ አጠናቀናል። ለተጨማሪ ወቅታዊ ዜናዎችና መረጃዎች የነጋሪት መረጃ ቤተሰብ ይሁኑ። ቻናላችንን ሰብስክራይብ ያድርጉ። ቪዲዮን ላይክ እና ሼር ማድረግም አይርሱ። ነጋሪት መረጃ፣ እውነተኛ መረጃ በተገቢው ጊዜ። እስከምንገናኝ ሰላም ይሁንላችሁ።